እንወድሻለን በሉልኝ። ከዚህ በላይ እንወድሻለን በሉልኝ። እንወድሻለን። አንቺ ስጦታችን ነሽ። You are a gift to us. We love you so much. ፓስተር ጻዲቁ ሲናገሩ እንደ ኮሚዩኒቲ ሰውን በህይወት ማመስገን አልለመድንም አሉ። ደግሞም ደገሙና እንደዚህ አሉ። እናንተ ወጣቶች ሲሉ አሁን ነው እድሜን አስበው እንደሆነ አስባለሁ። ክብር ለእግዚአብሔር ይሁን። በመጀመሪያ ከልቧ ከመንፈሷ ከነፍሷ የወጣው ነገር እና ልክ ጳውሎስ ይሄ በእጄ የጻፍኩት ነው እንዳለው በእጇ የጻፈችውን አምና ለኛ መልሰው ይሰጡኛል ብላ ስለሰጠችን በሁላችሁ ፊት ማመስገን እፈልጋለሁ። ይሄ እሷ የሰጠችን ዋናው ቅጅ ያልሆነው መጽሐፍ ነው። ዛሬ እግዚአብሔር ረድቶን አደራችን ጠብቀን ከአዲሱ መጽሐፍ ጋር እናስረክባታለን። ፓስተር እየተቆያለ ከኛ ጋር ይሄ የሚወራረሰውን የምስጋና ፕሮግራም እዚህ ጋር ለምናቆመው እህታችን ሊሊ ደግሞ ለሚቀጥለው ትውልድ እንድታስረክብ የሚቀጥለውን ትውልድ ወክላ ዘማሪ ሊዲያ በመሐከላችን አለች። እሷን ወደ መድረኩ ጋብዛለሁ። እህታችን ዘማሪ ሊዲያ እዚህ ያላችሁትን ወጣቶች ትውልድን ወክላ ከእህታችን መጽሐፉን እንድትረከብ እግዚአብሔር እድል ሰጥቷታል። ጌታ ይባረክ። እህታችን ሊሊ መጽሐፉን ለትውልድ እንድታስረክቢ በጌታ ፍቅር ጠይቃለሁ። እህታችን ሊሊ ደግሞ ትረከባለች ማለት ነው። ጌታ ኢየሱስ ይባርካችሁ። ወደ ስፍራችሁ እንድትመለሱ በክብር ጠይቃለሁ። እንወዳችኋለን። መልሰን እንጠራሻለን። እንዘምር። ኤክሳይትድ ስለሆንኩ ነው የተሳሳትኩት። መልእክት እንድትናገር እድል ልስጥሽ። Can I give you a chance to speak? And we love you. Hallelujah, hallelujah. Hallelujah, hallelujah. Hallelujah. እስቲ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሃሌሉያ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይሄን ነው ተዘጋጅቼበት የመጣሁት። እግዚአብሔርን አመሰግነዋለሁ። በጉባኤው መካከል አመሰግነዋለሁ። የረዳኝን እግዚአብሔር አመሰግነዋለሁ። ያዳነኝን እግዚአብሔር አመሰግነዋለሁ። የተንከባከበኝን እግዚአብሔር አመሰግነዋለሁኝ። እግዚአብሔር ረዳቴ ነው፣ ረድቶኛል። እኔም ደግሞ እርዳታ ጠያቂ ነኝ። እግዚአብሔር ለዘላለም የተመሰገነ ይሁን። እኔ ከእግዚአብሔር ነገር በጣም ከሚገርመኝ ነገር አንዱ ከመዳኔ ሌላ ለዚህ አገልግሎት ለምን እንደመረጠኝ ነው። አሁን ከምገረመው በላይ ደግሞ አሁን አንዳንድ ነገሮች እየገቡ ይመጣዋል። በተለይ የመጀመሪያው ጊዜ አካባቢ ለአገልግሎት መጠራቴን ሳረጋግጥ ለምን እኔ ተመረጥኩኝ? እንደው ከቤታችን እንኳን አካባቢ ብታዩ ከኛ ቤት ላሊ ሞር ኳሊፋይድ ነው ለዚህ አገልግሎት ብዬ ነው እኔ የማምነው። በእርግጥ ሁሉም ሰው የሚያምነው ነገር ግን እግዚአብሔር ያልሆነውንና ፐርፐዝሊ አንኳሊፋይድ የሆኑ ሰዎችን እንደሚመርጥ ለስራው ሲገባኝ ተገርሜያለሁኝ። እንደ ድሮ ጊዜ መላእክቱ ቢሆን ኖሮ ሄዶ የሚናገረው እንደዚህ በህይወትሽ ይሆናል እንደዚህ እያለ ወይም ተቀብተሻል እያለ ቢሆን የሚናገረው እና እኔ ቤት መልአክ በዛን ወቅት ቢመጣ ኖሮ እምለው ነገር ሪስፔክትፉሊ ተሳስተሃል መልአክ። ምናልባት አንተ አይደለም የተሳሳትከው፣ የኛ ቤት ስም ያሳስታል። ምናልባት ላሊ ተብለህ እንዳይሆን እንደዛ ነበር እምለው። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁኝ። ለምን ደግሞ እንደዚህ እንዳልኩኝ መጽሐፉን ስታነቡ ይገባችኋል። በሁለተኛ ደረጃ ደግሞ በጣም እንደምወዳችሁ ልነግራችሁ ፈልጋለሁ። I love you. I love you. I love you. I love you. I love you.
I love you. I love you. I love you. እግዚአብሔር ለኔ I love you. I love you. I love you. እግዚአብሔር ለኔ መዝሙር ከመስጠቱ በፊት ሌላ ጸጋዎችን ከመስጠቱ በፊት የሰጠኝ የእናንተን ሸክም እና የእናንተን ፍቅር ነው። ተሸክሚያችኋለሁ፣ ተሸክሚያችሁ ነው የምዞረው። ይሄ የእናንተ ፍቅር ባይኖር ኖሮ አገልግሎት ቀላል ላይሆን ይችል ነበረ፣ የሆነ ቦታ ይቆም ነበረ። but I don't want to let you down። እወዳችኋለሁ። ሃሌሉያ። ሁሉ ጊዜ የሚያሳስበኝ ነገር እኔን ለእናንተ የምሰጠውን ነገር እንዳላጣ ነው እንጂ ከእናንተ የምቀበለው ነገር አሳስቦኝ አያውቅም። I love you. I love you. ውዶቼ ናችሁ፣ ፍቅሮቼ ናችሁ። የእግዚአብሔር ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር ያከበረው ሕዝብ፣ እግዚአብሔር የሞተለት ሕዝብ። ይህንን ሕዝብ መውደድ ብቻ ሳይሆን ደግሞ አከብራችኋለሁ፣ አከብራችኋለሁ። የእግዚአብሔር ሕዝቦች አከብራችኋለሁ። Thank you Lord. Thank you. በሶስተኛ ደረጃ ልናገር የምፈልገው ደግሞ ለዚህ መጽሐፍ ህይወት እንዲያገኝ ያደረጉልኝ ቤተሰቦች ነው። ፓስተር ተስፋሁን፣ ፓስተር ሩት፣ ልጆቻቸው፣ ይሄ ቤተሰብ የኔ ጊፍት፣ የኔ ስጦታ፣ ሲኤም ቸርች የኔ ስጦታ፣ ህዝቡ፣ ቲሙ የኔ ስጦታዎች ናችሁ። በጣም ነው ማመሰግናችሁ። የሚገርማችሁ ነገር እግዚአብሔር ያውቃል እኔ እንደዚህ ተገለባብጬ ምናምን ተሯሩጬ ዘመድ ማፍራት እንደማልችል ያውቃል። ብዙ ሰዎች አድቫይስ ያደርጉኝ ነበረ፣ ኮኔክሽን ፍጠሪ፣ ኔትወርክ፣ ፌስቡክ ምናምን ይሉኛል። አይ ዶንት እንዴት እንደሚደረግ እሱን አላውቅም። እኔ የማውቀው ከጌታ ጋር ኮኔክሽን መፍጠር ብቻ ነው። ቴንክ ዩ ሎርድ። ስለዚህ ለሱ ሰጥቻለሁ። እሱ የሚሰጠኝን ግን እቀበላለሁ። ምንም ማብራሪያ ምናምን አልፈልግም። እግዚአብሔር የሰጠኝን ስጦታ እቀበላለሁ። በመጀመሪያ ጊዜ ከነ ፓስተር ተስፋውን ቸርች ጋር ስንተዋወቅ ወይም የመጀመሪያውን አገልግሎት ስጠራ በእህቴ በኩል ነው ሜሴጁ የመጣልኝ። ለእህቴ ተደውሎ ነው የተነገራትና እህቴ ምን አለችኝ? እንደዚህ አይነት ሰዎች ለአገልግሎት ሊጠሩሽ ይፈልጋሉ፣ ግን አሺም እምቢም ከማለትሽ በፊት እነዚህን 3 ስብከቶች ቁጭ በሉ ባካችሁ፣ ቁጭ በሉ። ልጨርስ ነው ግን ቁጭ በሉ። እነዚህን 3 ቪዲዮ ስብከቶች ተመልክተሽ ከዛ በኋላ ትምህርቱን የምትቀበዩ ከሆነ ነይ ብለውሻል፣ እንደ ጋብዘውሻል አሉኝና የተለየ አይነት አጠራር ሆነብኝ። ምን አይነት ጥሪ ነው ይሄ ደግሞ? ምን አይነት ማንም ሰው እኔ እንደዚህ ብሎኝ አያውቅም። እኔም አልጠይቅም፣ እነሱም ብለውኝ አያውቁም። ጥናት አካሄጂ ስለኛ ቸርች ብለውኝ አያውቁም። እና በጣም ተገረምኩኝ። ግን በዛ መገረም ውስጥ እያለሁ አወቅኩኝ። እናውቃለን እኮ የእግዚአብሔር እኮ ሕዝብ ነን እኮ የእግዚአብሔር መንፈስ የሚመራን እኮ ነን። የእግዚአብሔር ልጆች እኮ የሆኑ በእግዚአብሔር መንፈስ እንመራ የለ ይመራናል እኮ። I know the right person። ሁሉ ጊዜ እግዚአብሔር ራሱ እንቁ የሆነ ሰዎችን በየጊዜው በየዘመኑ አምጥቶልኛል የኔ አገልግሎት ወደፊት እንዲራመድ። ምክንያቱም ብቻችንን አንሰራም ከሰው ጋር ነው እንጂ። ግን ራሳቸው ነው ቤት ያመጣልኝ። እግዚአብሔር አቀረበልኝ እና ያቺ ቀን የተባረከች ሲሆን ፓስተርዬ፣ ፓስተር ሩት፣ ፓስተር ተስፋሁን፣ ሲኤም ቸርች እናንተን ያወቅኩበት ቀን የተባረከች ትሁን። በጣም በእናንተ ተደስቻለሁ። አመሰግናችኋለሁ። የኔ ክፍያ እኔ ውለታውን መመለስ እንደማልችል ከመጀመሪያው ተናግሬያለሁኝ። እግዚአብሔር ነው የሚከፍላችሁ። ተባረኩልኝ። ቴንክ ዩ። በአራተኛ የምናገረው የመጨረሻው ነው፣ እንደ ማሳሰቢያ ነው። እንደውም ጽፌው ነበር። ኢትስ ኦኬ ለማስታወስ ሞክራለሁ። ያው ሁሉ ጊዜ የሚያሳስበኝ ነገር ጌታ ከመምጣቱ በፊት ለሰዎች እንድንመሰክር፣ ሰዎችን እንድናድን፣ ከቤተሰባችን እንድንጀምር። አሁን እኔ ቤተሰቤን ብያለሁ። የኔ ቤተሰቤን፣ እኔን፣ አክስቴን፣ አጎቴን፣ ዘመዶቼን በሙሉ ሰይጣን መውሰድ አይችልም። የኔ የሆነው በሙሉ የእግዚአብሔር ነው። የግዴታ ጌታን መቀበል አለባቸው። የግዴታ አዳኙን ብቸኛ የሆነውን አዳኝ ኢየሱስን ማወቅ አለባቸው። እነሱን አይኔ እያየ በሰይጣን አላስወስድም።
እና ወንጌልን እንስበክ። ጌታ ከመምጣቱ በፊት ቤተሰቦቻችንን እናድን፣ ጎረቤቶቻችንን እናድን፣ አብሮ የሚሰሩትን እናድን። ይሄ አታቁም ብዬ አይደለም፣ ግን ሁሉ ጊዜ መነገር ያለበት ነገር ስለሆነ ነው። እና አንዱን መዝሙሬን ቀይሬዋለሁ። ግጥሙን ምን አልኩት? ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ አገር ሁሉ አይሸበር። ማነው ጀግና ማነው ደፋር ጎልያድን የሚዘርር? እኔ ያለሁኝ አገር ሁሉ አይሸበር። አረ ተነስ ጀግናው ተነስ፣ ወንዱ ተነስ፣ የቃጦርህን ሁሉ ልበስ። አረ ተነሺ ሴቷ ተነሽ፣ ዲቦራ ተነሽ፣ የቃጦርሽን ሁሉ ልበሽ። ማነው ጀግና ማነው ደፋር ስለ ኢየሱስ የሚናገር? አንቻለሽ አንታለህ አገር ሁሉ አይሸበር። ለጌታዬ እኔ አልፈራም፣ ለወንጌል እኔ አልፈራም፣ ለኢየሱስ እኔ አልፈራም፣ ለመመስከር እኔ አልፈራም። ለጌታዬ እኔ አልፈራም፣ ለኢየሱስ እኔ አልፈራም። ሃሌሉያ ሃሌሉያ። ማን ነው ጀግና? ማን ነው? ሃሌሉያ። ማን ነው ደፋር ስለ ኢየሱስ የሚናገር? እኔ ያለሁኝ በሉ እስቲ አንዴ